ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ቤተሰቦች ለዕለቱ መደመጥ ያለባቸው መረጃዎችን ይዤ ወደ እናንተ መጥቻለሁ። ለዕለቱ መደመጥ አለባቸው ብዬ ከያዝኳቸው መረጃዎች መካከል ቁጣውን ወደ መፈንቅለ መንግስት የተወገዙት ራሳቸውን አጋለጡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተማ በመረበሽ በተቃውሞ ሰልፍና በግርግር መንግስትን ለመቀየር የሚያስቡ እንዳሉ ጠቁመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ መንግስት ችግሩን የማይፈታልኝ ከሆነ ከሀገር ውስጥ እስከ ውጭ ድረስ የሚዘልቅ የተቃውሞ ሰልፍ ጠራለሁ አለች። ቤተክርስቲያኗ ይህንን መግለጫ ያወጣችው ጠቅላዩ በግርግር መንግስትን ለመፈንቀል ያሰባችሁ እንድታስቡበት በሚል የማስጠንቀቂያ ንግግር ካደረጉ በኋላ ነው። የቤተክርስቲያኗ ያልተገመተና ጠንከር ያለ አቋም መንግስት ላይ ምን ሊያስከትል ይችላል? ይህ ነገርስ ወዴት ሊያመራ ይችላል? በሲኖዶሱ የተወገዙት አካላትም በአንድ ጉዳይ ድንገት ራሳቸውን አጋልጠዋል። ክቡራን አድማጮች አብራችሁን ከቆያችሁ እነዚህንና ሌሎችም መደመጥ አለባቸው ብዬ ያስኳቸውን መረጃዎች ወደ እናንተ የማደርስ ይሆናል። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ በቀጥታ ወደ መረጃዎች ያለፉ። በሲኖዶሱ ጉዳይ የተነሳው ውዝግብ እየተባባሰ ነው። መንግስት ጣልቃ አልገባም እንዳትገቡ አይነት መልእክት እያስተላለፈ ቢሆንም አሁን ላይ ያለው ሁኔታ ግን ከዚህ የተለየ ሆኗል። በአንዳንድ አካባቢዎች የቤተክርስቲያኗ ሰዎች በመንግስት የጸጥታ ኃይሎች እንግልት እየደረሰባቸው እንደሆነ እየተነገረ ነው። ቤተክርስቲያኗ ባልተለመደ ሁኔታ መረር ያለ አቋም እያሳየች ነው። የጠቅላይ ሚኒስትሩ ምላሽ ከሰማች በኋላ ለጠቅላዩ እያንዳንዷ ንግግር ምላሽ ሰጣለች። እንዲሁም መንግስት ሕግ የሚያስከብርላት ከሆነ ከሀገር ውስጥ እስከ ውጭ ሀገር ድረስ በፓትርያርኩ የሚመራ የተቃውሞ ሰልፍ ንቅናቄ እንደምታደርግ ጭምር አስታውቃለች። ከዚያም አልፎ ችግሩ መፍትሄ የማያገኝ ከሆነ እስከ ሕይወት መስዋዕትነት ለመክፈል ዝግጁ መሆናቸውን የቤተክርስቲያኗ አባቶች አረጋግጠዋል። ጉዳዩ መረር ያለ ሆኗል። በእርግጥ ይህ ስሜት በእውኑ ሲኖዶሱን የመፈንቀል ሙከራ ብቻ የመጣ ነው ተብሎ አይታሰብም። ይልቁንስ ባለፉት ዓመታት እየተንከባለሉ የመጡ ጫናዎች የፈጠሩትና አሁን በሰበቡ ገንፍሎ የወጣ ይመስላል። ቤተክርስቲያኗ አሁን ከመንግስት ጋር በግልጽ ልዩነት ውስጥ ገብታለች። ብፁዕ አቡነ ጴጥሮስ ከአሐዱ ቲቪ ጋር በነበራቸው ቆይታ ተናገሩት የተባለው አጭር ሐሳብም ይህንን በደንብ የሚያረጋግጥ ነው። ብፁዕ አቡነ ጴጥሮስ ኦርቶዶክስ ሀገር ናት ያሉን ሰዎች ሀገር መሆኗን በቃል ሳይሆን በተግባር ዛሬ ያሳዩን። ከ60ዎቹ ጀምሮ የኢትዮጵያን ፖለቲካ በደንብ አውቀዋለሁ። የኢትዮጵያ ሕዝብ እንዲህ አይነቱ ፖለቲካ ደክሞታል። ከይቅርታ ጋር ለፖለቲከኞች ይህንን ቃል ልጠቀም፣ ኢናፍ ኢዝ ኢናፍ ሲሉ ተናግረዋል። ታዲያ ቤተክርስቲያኗ እንዳለችው ጥያቄዋ ሳይፈታ ቀርቶ ፓትርያርኩ የሚመሩትን የተቃውሞ ሰልፍ የምትጠራ ከሆነ ችግሩ እየገዘፈ መሄዱ አይቀርም። ኢትዮጵያ ውስጥ በአሁኑ ሰዓት ብዙ የታፈኑ ስሜቶች አሉ፣ ሰበብ የሚፈልጉ አሉ። ይህ አጋጣሚ እንደ ሰበብ ሆኖ ታላቅ ማዕበል ሊፈጠር ይችላል። ብዙዎቹ መንግስት ከመጥፎ የተሻለውን መጥፎ ከወዲሁ እንዲመርጥ ነው እያስጠነቀቁ ያሉት። የቤተክርስቲያኗን ጥያቄ የተቀበሉ ህጉንም ተከትሎ ህግ ማስከበር አጭሩና ቀላሉ መፍትሄ ነውም ብለዋል። ይህ ሁሉንም ነገር ያስቀረዋል። ራሱ መንግስትም የሚወጣ ከሆነ ለማብረድ ለመንግስት ከባድ ሊሆንበት ይችላል። ግጭትና ቅሬታ የሚያነፈንፉ ኃይሎች በዚህ ማዕበል ውስጥ ገብተው መንግስትን ራሱ አደጋ ውስጥ እንደሚከቱት መረዳት ይኖርበታል ብለዋል። ጠቅላይ ሚኒስትሩ ስለ ቤተክርስቲያን ጉዳይ ባነሱት ንግግራቸው ላይ መፈንቅለ መንግስት እሳቤ ስለመኖሩ ጠቁመዋል። በንግግራቸው በመፈንቅለ መንግስትም ሆነ በሌላ መልኩ መንግስትን ለመጣል የሚያስቡ አካላት ካሉ ሐሳባቸውን ወደ ተግባር ከመቀየራቸው በፊት ቆም ብለው እንዲያስቡበት ሲመክሩ ታይተዋል። ከጠቅላዩ ንግግር በአመጽ መንገድ በመዝጋትና በተቃውሞ መፈንቅለ መንግስት ለማድረግ የሚያስቡ አካላት እንዳሉ መገንዘብ ይቻላል። ምክንያቱም ጠቅላይ ሚኒስትሩ እንዳትሞክሩት ሲሉ ያስጠነቀቁት መንገዱን እናውቀዋለንና አይሳካላችሁም በማለት ነው።
ኃይለ ሥላሴ የተገለበጡት በሌላ ንጉስ እንዳልሆነና ይልቁንስ በወታደሮቹ መሆኑን ለአብነት አንስተዋል። ደርግ በመፈንቅለ መንግስት የመጣ በመሆኑ በመፈንቅለ መንግስት ለማስወገድ የሞከሩት ሁሉ መጨረሻቸው ሞት እንደሆነም ጠቅላዩ በንግግራቸው እንደማስያነት አንስተውታል። ደርግ የወደቀው በትጥቅ ትግል ነው ወይም በማያውቀው ማለት ነው። በትጥቅ ትግል የመጣው ኢህአዴግ በትጥቅ ትግል ይወገድ እንዳልቻለ ፊት ለፊታችሁ የተቀመጡትን እነ ፕሮፌሰር ብርሃኑ ነጋን በስም ጠርተው ጭምር ጠቅሰዋል። ቤተክርስቲያኗ አሁን ላይ በሲኖዶስ ጉዳይ የተፈጠረውን ውዝግብ ፖለቲካዊ አድርጋ ጭምር እንደምታየው በመግለጫዋ ላይ እየገለጸች ነው። በእርግጥ ምልክቶችም አሉ። ለአብነት የተወገዙት ጳጳሳት የቋንቋ ጉዳይ ዋነኛ ጥያቄያቸው እንደሆነ መናገራቸው ይታወቃል። ሆኖም ግን ለዚህ ጉዳይ ራሳቸውን አጋልጠዋል። ይህ ዳግም ትዝብት ላይ ጥሏቸዋል። በቋንቋችን እንዳንገለገል ተደርገናል በሚል ምክንያት የራሳቸውን ህገወጥ ጳጳሳት ያቋቋሙት አካላት በወለጋ ቤተክርስቲያናትን እንደተቆጣጠሩ ይታወቃል። ይህንን በተመለከተ በርካቶች ጉዳዩን እውነትም የቋንቋ ጉዳይ ሳይሆን ሌላ ነው በማለት ማሳያ አድርገው እየወሰዱ ነው። በወለጋ አንድ ቤተክርስቲያን ላይ የተወገዙት አባቶች ትምህርት በሰጡበት መድረክ በግልጽ አማርኛ ቋንቋን ሲጠቀሙ ታይተዋል። ይህ ድርጊታቸው የጠቅላይ ሚኒስትሩን ንግግር ጭምር ፉርሽ የሚያደርግ ሆኗል። ጠቅላይ ሚኒስትሩ በቋንቋዬ ልጠቀም የሚሉትን ልንከለክላቸው አንችልም፣ መጠቀም መብታቸው ነው የሚል መልእክት ማስተላለፋቸው ይታወቃል። ይሁን እንጂ የተወገዙት አካላት እንድንገነጠል ምክንያት ሆኖናል ያሉትን የኦሮሞኛ ቋንቋን ወደ ጎን በመተው በአማርኛ ሲቀሰቅሱ ታይተዋል። ቤተክርስቲያኗ ኦሮሚያ ክልል ለሚገኘው ምዕመኗ በኦሮሞኛ ቋንቋ አገልግሎት መስጠት ከጀመረች የቆየች መሆኗ ጋር ተያይዞ የተወገዙት አካላት የአሁኑ ድርጊት ጥያቄያቸውን የቋንቋ እንዳልሆነ ማሳያ ሆኖባቸዋል። በትናንትናው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቋንቋ መጠቀምን በተመለከተ የሚቀርብባትን ክስ ቤተክርስቲያኗ መሰረተ ቢስ እንደሆነ መናገሯ ይታወቃል። በትናንቱ መግለጫዋ በኦሮሞኛ ቋንቋ መገልገል ብቻ ሳይሆን መጽሐፍትም እንደታተሙ፣ መንፈሳዊ ትምህርት ቤቶችም እንደተከፈቱ፣ ህገወጥ ተግባር ላይ ያሉትም ሰዎች በዚች ቤተክርስቲያን ኦሮሞኛ ተናጋሪዎች ቋንቋ ላይ የተሾሙ እንደነበሩ ጠቅሳለች። ክቡራን አድማጮች ለሰዓቱ ያስኳቸው መረጃዎች እነዚህን ይመስሉ ነበር። በሌላ መረጃ ሰዓት እስከምንገናኝ ድረስ ሰላም ሁኑ።